የጠላ አሰራር ታወጣላችሁ። ግብአቶቹን አሁን ልንገራችሁ ማለት ነው። ጠላ ለመጥመቅ እንግዲህ ሌላው ድምጽ ተሰርቶበታል። ይሄን ግን ያው ከኪሱ እያወጡ ልባ ውስጥ እያደረጉ ነበረ ማለት ነው። ለማሸት በጣም ድርቅ ያለ ነበረ። ከለሩ ደግሞ በጣም ከለሩ ትንሽ ጥቁር ያለ ነው። እንግዲህ ሴቶች ለአመት በዓል ሽርጉድ ሲሉ የነበረበት ፓርት ነው ይሄ ማለት ነው። እንግዲህ በሞቅ ባለ ውሃ ተመሩን ዘፍዘፍ አድርጋችሁ ከዛ ካሜራ እንዲሁም ደግሞ ስኳር ምናምን እየጨመራችሁ ነው የምትሰሩት ማለት ነው። ይህን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰብ። ሰላም ውድና የተከበራችሁ የሸዋ ማጀቴ ቤተሰቦች፣ እዚህ ጋር እንግዲህ ሴቶች ሰብሰብ ብለው ማለት ነው ጠላ ለመጥመቅ ሽር ጉድ እያሉ ነበረ። በነገራችን ላይ ቪዲዮውን ቀርጸን አመት በዓል ካለፈ በኋላ ነው ኢዲት አድርገን እየለቀቅንላችሁ ያለ ነው ማለት ነው። የሚገርማችሁ ነገር ጠላው በጣም ምርጥ ነበረ ማለት ነው። እራሷ ባለቤቷ ናት የሰራችው ሸዋ ማጀቴ። ስለዚህ ድምጽም ከታች አላጠፋውኝም ውድ ቤተሰብ። እንግዲህ እዚህ ጋር ገብሱን ቆልተን ከዛ ተመሩን ደግሞ አዋህደን ፍሬውን አውጥተን አንድ ላይ ሚክስድ የሚባል ነገር አለ። ሚክስድ እያደረገች ነው ያለችው ማለት ነው ሸዋ ማጀቴ። እሷ ራሷ ናት ጠላውን የጠመቀችው ለአመት በዓል። እንግዲህ እንዳያችሁት ነው አብዛኞቻችሁ በቲጂ ሾው ቤት ውስጥ አይታችኋል። ጠላውን አመት በዓሉን አብረን ስናሳልፍ እንደነበረ ሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። ይህ ድምጽም የቲጂ ሾው ድምጽ ነው እና እንግዲህ ለጠላ የሚያስፈልግ የነበረው ግብአቶች ያው ኩብስ ፍሮንስ አድርጋችሁ ትንሽ እንግዲህ ሳያታቃጥሉት ምን ተመሩ በነገራችን ላይ ጥቁር ስለነበረ ነው። ከዛ ትንሽዬ ገብስ ቆልተን ነበረ። እሱንም አንድ ላይ ሁሉንም አንድ ላይ ያዋሃደች ነው። ይሄው እንግዲህ ተዋህዶ ካለቀ በኋላ ሲጠመቅ ውሃውንም ካሜራ፣ ስኳር እንዲሁም ደግሞ ያው አንዳንድ ጊዜ የምታደርጉት ቅመማ ቅመሞች አሉት ማለት ነው። ማርም ካላችሁ ማድረግ ትችላላችሁ። የምር የሚገርም ጠላ ነበረ የሆነው እላችኋለሁ። ሁላችሁም በየቤታችሁ ጠምቃችሁ መጠጣት ትችላላችሁ። በሶስት ነበረ። ይሄኛው ትልቅ ነው፣ ያኛውም ገና ይሞላል። እንግዲህ አቀራረጻችን ትንሽ የተለያየ እጅ ስለገባበት ብዙም ጥርት ያለ አይመስለኝም። ግን ደግሞ ይህ በሶስት ነበር የተሰራው። ጥቁር ይመስላል። ኦሪጂናል ጠላ ነው ያለ እናንተ ቤት ኦሪጂናል ጠላ ያለ እንግዲህ በሰው ሀገር ላይ አረጋለን በዚህ መልኩ ነበረ ማለት ነው። እያዋሃደ ምናምን ተጨምሮ ነው በዚህ መልኩ ጠላ። ከ3 ቀን በኋላ ምርጥ ጠላ ነበረ የሆነው። የኢትዮጵያ ጠላ እና